እሺ ውድ የኢትዮ አይቲ ቲች ቤተሰቦቻችን እንዴት ናችሁ? ዛሬ ደግሞ በባለፈው ክፍላችን ስለ ቻትጂፒቲ ፓርት 1ን ይዘን መጥተን ነበር። አሁን ደግሞ ስለ ቻትጂፒቲ ፓርት 2ን ይዘን መጥተናል። እንደምትመለከቱት እዚህ ላይ እንደምትመለከቱት ጀማሪዎች ነን። ሰብስክራይባችንም ገና ነው። ብዙ ቪዲዮዎችን በመየለቀቅንም እንድታግዙ ስንል እየጠየቅናችሁ ወደ ቪዲዮዎችን እሺ በመጀመሪያ ቻትጂፒቲ አፕ ውስጥ ትገባላችሁ። እሺ አፑ እንደዚህ ይመስላል። ባለፈው ያቋምነው ስሙን ጠይቃ ነው ነበር። ምን ብለን ነው? ለምሳሌ what is your name አልን አይደል? First answer I am ChatGPT. What should I call you? I am Abai. Can call me Niora if you do like. How I can help you today? ምን ልርዳ አለችኝ። እሺ how can you do for me? ይሄ ሁሉ እንደምታዩት ጠይቄያታለሁ። እሷ ማድረግ የምትችለው ነገር ነው ማለት ነው። ለምሳሌ I can help you with many things including writing and improving CV, creating job application letters and emails, finding scholarship and checking eligibility, information about studying, working, traveling abroad, writing message in Amharic or English, explaining schools or university topic, filling out application forms, answering application questions, researching information and finding reliable health information and medicine guidelines or general information, creating report, PDF, tabs and presentations, editing or generating image from description. እነዚህን ሁሉ እሷ ማድረግ የምችል ነው ማለት ነው። ለምሳሌ አሁን እዚህ ጋር እንደምትመለከቱት ኤዲቲንግ ኦር ጄነሬቲንግ ኢሜጅ ፍሮም ዲስክሪፕሽንስ ብሏን አይደል? አሁን በቀይ ያስመሰመርኩልበት ላይ እሺ፣ አሁን ይህንን ሞክረው እስኪ። ኦኬ አይ ዋንት ዩ ቱ ክሬት ሚ አን ኢሜጅ አልኳት ማለት ነው። ሱራባይ what kind of image would you like to create ብለኛለች። አሁን እዚህ ላይ ምንድን ነው የጠየቀቻችሁ? አንተ ምን አይነት ኢሜጅ ነው ለመስራት ወይም ክሬት እንዲደረግልህ የምትፈልገው ብለው ነው የጠየቀችው ማለት ነው። ለምሳሌ አሁን እዚህ ላይ ሁለት ነገሮችን ማድረግ ትችላላችሁ። እራሳችሁ ምንም ሳትሰጧት አሁን ሎጎም መስራት ትችላለች። እራሳችሁ ምንም ሳትሰጧት እዚሁ ላይ ራሷ እንደ ሎጎ መልክ ራሱ ወይም ራሱ ፎቶ ወይም ኢሜጅ የሆነ ነገር ጀነሬት አድርግላችኋል። አሊያም ደግሞ ከኢሜጃችሁ ወይም ከጋላሪያችሁ ውስጥ አውጥታችሁ ስትሰጧት ያንን እንደዚህ አድርጊልኝ ስትሏት እንደዛ ብላችሁ ትመልስላችኋለች ማለት ነው። አሁን ለምሳሌ እሺ እኔ አሁን ለዩቲቪ ሎጎ እየፈለኩ ነበር፣ በሱ አሰራለሁ ማለት ነው። ሁላችሁም በደንብ ተከታተሉ። I want you to create me an image, an logo for my YouTube account. ቀድማ ስላደረገችው ነው ባክ ያልኳት። wait እና I didn't ask you to do it now አሁን ስላላልኳት በመጀመሪያ እንዴት እንደሚሰላ ከለሩ ቅርጹ ምን አይነት እንደሚሆን እናንተ በመጀመሪያ ምን ነገር አለባችሁ። ወይም ራንደምሊ ካላችኋት እናንተ የምትፈልጉት አይነት ልትሰጣችሁ ትችላለች ማለት ነው። አሁን ለምሳሌ እኔ የምፈልገው I want an IT an information technology with dragon አልኳት ማለት ነው። the dragon in red in white color and
ICT in gold and blue አልኳት። በቃ ከዛ እዚህ ጋር እንደምትመለከቱት ሁላችሁም ያው ነግሬያታለሁ ምን አይነት እንደምፈልግ ሁላችሁም አይታችኋን ያው ነግሬያታለሁ ማለት ነው። አሁን ምኑ ነው ምነው ከያትሽን የቀስት ምልክቷን እንደምትታዩት እቺን ነካታለሁ ማለት ነው። ያው ልኬላታለሁ ክሬቲንግ ኢሜጅ ብላ እያለች ነው። እዚህ ጋር እንደምትመለከቱት ያው ኢሜጅ ክሬት እያደረገኝ ነው ማለት ነው። ትንሽ ግን ትጠብቃለች። ክሬት እስከሚደረግ ትንሽ ጠብቃላችሁ። እንደምትመለከቱት ያው አሁን ተመልሷል ማለት ነው። ያው አያችሁት ሁላችሁም ይሄ ድራገን እዚህ ጋር የምትመለከቱት የድራገን ምልክቷ እና ICT ያው መጥቶልኛል ማለት ነው። ኢንፎርሜሽን ኮሚኒኬሽን ቴክኖሎጂ እንደዚህ አድርጋችሁ ህይወታችሁን የሚያቀልላችሁ በቀላሉ ChatGPT በመጠቀም መስራት ትችላላችሁ ማለት ነው። ግን አሁን እንደዚህ አይነት አይደለም የምፈልገው ምክንያቱም ስሜ ICT አይደለም። ኦኬ እና ሪፕሌስ ICT with እና ኢትዮ ከዚህ ጋር ስማችን እናያለን። ኢትዮ IT ቲች አለ በቃ። ከዛ አሁንም እዚች ጋር እንደምትመለከቷት ቀይ መስመርኩበትን ሴንድ እንላለን። ያውን ክሬቲንግ ኢሜጅ እያለ ነው። ትንሽ እንጠብቃለን ማለት ነው። እዚህ ጋር እንደምትመለከቱት ትንሽ ደቂቃ መደበቅ አለብን እስከምጨርስልን ማለት ነው። እንደምታዩት ያው ክሬቲንግ ኢሜጅ እያለ ነው። እዚህ ጋራ ምንድነው አሁን እዚህ ትንሽ የሚያቆየን ክሬት እስከሚሆን ኢሜጁ እስከሚስተካከል ከለሩን ቅርጹን እስከምታደርግ ድረስ መጠበቅ አለባችሁ። አለበዛ ግን ያበላሽ ይችላል ማለት ነው። ግን እዚህ ላይ አሁን እቺን ከነካችኋት ያጠፋባችኋል። መንካት የሌለባችሁ ነገር ያቺ 4 ማዕዘን ስትሆን ነው። እንደዚህ 3 ማዕዘን ስትሆን ምን ችግር የለም። እንደዚህ 3 ማዕዘን ስትሆን መላክ ማለት ነው። ግን እንደዚህና እንደዚህች ካለች ይሄ ለመላክ ነው። ይሄኛው ግን አቁሙልኝ ማለት ነው። ስለዚህ እቺኛቷን መንካት ያለብን ማለት ነው። እሺ ኢሜጃችን ደርሷን እናያለን። ኢሜጃችንን እናያለን። እሺ አታይ ፕሪንት እያደረገው ነው ማለት ነው። ስክሪን ላይ እንዲመጣልን ትንሽ እንጠብቀዋለን ፕሪንት ከሚያደርገው ድረስ። ከዚህ ጋራ ፕሪንት ከሚያደርገው ላሳያችሁ። አሁን እዚህ ጋራ ምንድነው ማድረግ የምትችሉ ፊቸሮቹን ያው እንደምታዩት ChatGPT ይላል እዚህ ጋራ። ከChatGPT ባሻገር ደግሞ ፕሮጀክቶችን መስራት ትችላላችሁ፣ ኢሜጆችን እና ከዚህ ጋራ ሞሩም አሉ። ሞሩ ያው በቃ የሚሰራችሁ ፕሮጀክት መስራት ትችላለሽ። ኢሜጅም ደግሞ ክሬት ማድረግ፣ ኮዲንግ፣ ላይብራሪ ኤንድ አፕስ ማለት ነው። እነዚህን ሁሉ ChatGPT መስራት ትችላለች። መስራት ከሚችሉ ነገሮች የመጀመሪያው ይሄ ነው። ከዛ ያው ከዚህ ጋር ደግሞ ሪሰንቶች አሉ። ሪሰንቶች ማለት ምን ማለት ነው? እስካሁን የሰራቻችሁ ማለት ነው። አሁን ለምሳሌ ሪስፖንሲጌሽን CV ያው ጻፊልኝ ብዬ ነበር። ሰርቲፊኬት ቼክ አድርጊልኝ፣ ማስተር ፋውንድ ስኮላርሺፕ ደግሞ ሰርች አድርጊልኝ እና ኤምፕሎይመንት ስታተስም ቼክ አድርጊልኝ ብያት ነበር ማለት ነው። አሁን ይሄን ሁሉ አድርጋልኛለች። አያት እዚህ ጋር እንደምታዩት አያት ቀስት እንዳለችበት እቺ አካውንቴ ናት። ይሄ ደግሞ ራሱ ChatGPT ነው ማለት ነው። ChatGPT መሆኑን ከዚህ ጋር አፕስ፣ ላይብራሪ፣ ኮዲንግ፣ ኢሜጅ ኤንድ ፕሮጀክትስ መስራት ወይም መጠቀም ትችላላችሁ ማለት ነው። እሺ ኢሜጃችን ደርሷን ያው ኢሜጃችን ያው እንደዚህ ብሎ ወጣውልና በጣም ነው ደስ ያለኝ፣ ያምራል። ኢትዮ IT ቴክ ይላል ማለት ነው። እኔ እንደምፈልገው ነው የመጣው። ቀጣይ ደግሞ ሴቭ ለማድረግ ወደ ጋላሪያችሁ አያትችን ያመሰመርኳት ምልክት ወይም ዳውንሎድ የምትለው ምልክት ትነካላችሁ። ሎዲንግ እያደረገ ነው። ትንሽ ጠብቁታላችሁ ማለት ነው። እዚህ ጋር እንደምታዩ ሎዲንግ እያደረገ ነው።
እሺ እንደምትመለከቱት ዳውንሎድ አድርጎ ጨርሷል። ከዚህ ካፑን እንወጣና ጋላሪያችን ውስጥ እንሄዳለን። ጋላሪያችን ውስጥ አያት መጥቶልና ማለት ነው። እሺ አሁን ደግሞ ከዚህ እንወጣና ዩቲዩብ አካውንታችን ላይ እንሄዳለን። እንደምታዩት ከዚች ጋራ ያው እዚህ ጋር እንደምትመለከቱት ኤዲት ቻናል የምትለዋን አለች። ኤዲት ቻናል የምትለዋን አንድ እንነካታለን። ከዛ አያትችን የኢሜጅ ምልክቷን ማለት ነው። ይቺ መሀሏ ላይ ያለችዋን ትነካታላችሁ። ከዛ እንደምትመለከቱ ጋራሪ ወስዶናል። ስለዚህ አት ኢሜጃችን ወይም እኛ የምንፈልገው ፎቶ እዚች ጋራ ነው ያለችው። እቺን ነካታለን ማለት ነው። ከዛ አያት ከዚች ጋራ እንደምትመለከቱት ሴቭ አስ ፕሮፋይል ፒክቸር የሚላለ እሷን ደግሞ አንዴ እንነካታለን ማለት ነው። ከዛ ትንሽ እንጠብቀዋለን። ሎድ እያደረገ ነው። ያው ሎድ የሚለው መጣ። ያው እንደምትመለከቱት ያው ተስተካክሎና ማለት ነው። እሺ አሁን ቼክ ለማድረግ ወጥተን እናያለን። ያው መጣለች ማለት ነው። ይሄን ነበር ስንፈልግ የነበረው ተስተካክሎና ማለት ነው። እሺ ውድ የኢትዮ አይቲ ቲች ቤተሰቦቻችን የዛሬው ምዕራፋችን ፓርት 2 ይሄን መስል ነበረ። ለቀጣይ ደግሞ እንገናኛለን። ያው ቻትጂፒቲ ፓርት 3 ያለው ፓርት 4 እስከ ፓርት 6 7 ድረስ እንለቃለን። በዚህ ሳምንት ተከታተሉን። ህይወታችሁን በዚህ ቀለል ማድረግ ትችላላችሁ እያለን ከአሁኑ ከወዲሁ ሰናበታችኋለሁ። አመሰግናለሁ።